እስኪ አንዳንድ ነገሮች እናወራለን። ተመልከቱኝ። ያለሁበት አካባቢ እዚህ ቦታ ነኝ። እስኪ ላስጎብኛችሁ፣ ትንሽ ላስጎብኛችሁ። ተመልከቱ። እስኪ እዩ፣ ተመልከቱ። አሁን እዚህ ውጭ ሀገር ዶሮ አለ ብላችሁ የምታስቡ ሰዎች ካላችሁ ያው በዚህ ጋር ላላችሁ ተመልከቱ። ያው እያረቡ ነው ያሉት ማለት ነው። እንቁላል ይጥላሉ። በጣም ብዙ ናቸው። ወደ ውስጥ የተኙም አሉ፣ ምግብ የሚበሉም አሉ። ስለማይመቼ ነው የምቀርጸው ማለት ነው። እና ይሄን ይመስላል። ሰላም ሰላም፣ ውድ የዩቲዩብ ተመልካቾቼ ሁላችሁም እንዴት ናችሁ? ሁሉ ሰላም? በአረብ ሀገር የሚሰራ ስራ ማለት ነው። እና ተመልከቱ፣ አያምሩ? በጣም ነው ውብ ነው። አቤት የታየሁ እንደሆነ አለቀልኝ። ያው እንኳን እና ለማንኛውም ይሄን ይመስላል የዛሬ ቆይታዬ ማለት ነው። አጭር ቪዲዮ እና ሳይኋችሁ። አረብ ሀገርም አለ ዶሮ፣ ወደ ውስጥ ራሱ አሉ ማአት ማለት ነው። ሰርቄ ነው እንግዲህ ሰርቄ ነው ያሳየኋችሁ እንጂ ውስጡ ብገባ ዋው በጣም ነው የሚያማምረው ማለት ነው። የሚያማምሩ ዶሮቹ ራሱ ሲያማምሩ ማለት ነው። ልነግራችሁ አልችልም። ይሄ ቤታቸው ነው፣ ከውስጥ ነው። ቅጠሉን ይበላሉ፣ ምን ይላሉ። በቃ ዋው በጣም ነው የሚያምረው። እና እዩት፣ በጣም ነው የሚያምረው አካባቢው ምናምን። እንግዲህ የዛሬ ቆይታ ይሄን ነበረ። አዩ ተመልከቱ። ትንሽ ጎብኘት። ገጠር ይኖራችሁ ኢትዮጵያኖች ሁላችንም ግን ገጠር ነን በነገራችን ላይ ታውቃላችሁ። ከገጠራማ ሀገር ነው የመጣ ነው። እና ከገጠራማ ነው የመጣ ነው። ሶጤስ ማይሰጋት ወራ እና ደግሜ ላሳያችሁ ነበረ። ልጆቹ እየጮሁ አስቸገሩ። ለዛ ነው ድምጼን ሳይለንት ያደረኩት ማለት ነው። ይሄን ይመስላል። በጣም ነው ቦታው የሚያምረውም የተከለለላቸው ቦታ ራሱ አንድ ጥማድ መሬት በእኛ ሀገር ማለት ነው። ገጠር ያላችሁ መቼም አንድ ጥማድ ምን እንደሆነ ታውቃላችሁ እርግጠኛ ነኝ። እና ይሄን ይመስላል። ልጁ ፈርቶ ተመለሰ። ስለዚህ እኔም ተመለስኩ ማለት ነው እንጂ በደንብ ልቀርጽ ነበር። ወይኔ ኤዲት ማድረግ አለብኝ። በቃ ይሄን ማለት ልጆቹ ድምጽ ገብቷል። እና ይሄን ይመስላል ቤተሰብ።